ሊቀ ሊቃውንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አስተምሮ ተዋሕዶ ማለት ምን ማለት ነው በሚለው ጉዳይ እስኪ ማብራሪያ እንድትሰጡልኝ በአክብሮት ጠይቃለሁ። እሺ፣ በቅድሚያ ለዚህ ያነሳሳን ያነቃቃን ሃይማኖታችንንም እንድንመሰክርና እንድንናገር የረዳን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ተዋሕዶ አንድነት የሚያሳይ ቃል ነው። ይሄ ትምህርት ወይም ስም ለሃይማኖታችን መጠሪያ ሆኖ የሚያገለግል ስም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኤፌሶኑ ጉባኤ ማለትም በ431 ዓመተ ምህረት ላይ በተደረገው ጉባኤ ላይ ለሃይማኖታችን መጠሪያ ሆኖ እንዲያገለግል የተሰጠ ስያሜ ነው። ይሄ ቅዱስ ቄርሎስ ይመራው በነበረው በታላቁ ጉባኤ ላይ 200 ሊቃውንት ተሰብስበው ንስጥሮስን በረቱበት ባወገዙበት ጉባኤ ላይ ንስጥሮስን አውግዘው ለይተው ለሃይማኖታቸው ተዋሕዶ የሚለውን ስያሜ ሰጥተው ተለያይተዋል። ይሄ ማለት ምንድነው? አካል ቀድሞ ስም ቆይቶ እንደሚወጣ ሁሉ በሰውኛው አነጋገር ማለት ነው። ሃይማኖታችን ቀድሞ ስሙን ደግሞ በዚህ እንጥራው ብሎ ቆይቶ እንደማውጣት ያለ ነው እንጂ ተዋሕዶ የሚለው ሃይማኖት ያን ጊዜ ተጀመረ ለማለት ግን አይደለም ማለት ነው። ያን ጊዜ የነበረው ክርክር ሁለት አካል ሁለት ባህሪ የሚል ትምህርት ስለነበረ ነው። ንስጥሮስ የተነሳው ኢየሱስ ክርስቶስ ሁለት አካል ሁለት ባህሪ ነው፣ በአካልም በባህሪም አልተዋሃደም፣ እንደውም ሀደረ በቢሲ የሚል አስተምህሮ ነበረው። ከቀድሞ ጀምሮ ከጳውሎስ ሳምሳቴ ሲወርድ ሲዋረድ ሲያዝ የመጣ ትምህርት ነው። እነ ዲያድርስ ጽፈው አስቀምጠውታል። ዲያድርስ ማለት የንስጥሮስ አጎቱ ነው። ወልደ ይሖአብሁ ነው የሚለው የአባቱ የወንድም ልጅ ነው ንስጥሮስ። እንደዚያ ስለነበረ መምህሩም አጎቱም ነው ዲያድርስ ከጳውሎስ ሳምሳቲ ተምሯት ሳያስተምራት ጽፎ ያስቀመጣት የክፋት የክህደት ትምህርት ነበረች። እሷም ሀደረ በቢሲ የምትለው ድንግል ማርያም በወለደችው ላይ የአብ ቃል ወይም የእግዚአብሔር አብ በባህሪው ቅድመ ዓለም የወለደው ቃል አደረበት የምትል ትምህርት ነበረች። እሷን ጽፎ አስቀምጧት ስለነበረ ንስጥሮስ ሲያነብ ያጎቱን መጻሕፍቶች ያችን ትምህርት አግኝቷት ለልቡናው ተስማምታው ትኖር የነበረች ክህደት ናት። አቆይቶ መናፍቃን ጊዜ ጠብቆ መናገር ልማዳቸው ስለሆነ ሲሾም አወጣት። በቁስጥንጥንያ መንበር ላይ ሊቀ ጳጳስ ሆኖ ከተሾመ በኋላ ነው እሷን ያወጣትና እግዚአብሔርም ኃያል ሊቅ በተነሳበት ዘመን ኃያል መናፍቅ ማስነሳት ልማዱ ሆኖ ቅዱስ ቄርሎስ በተነሳበት ዘመን ቅዱስ ቄርሎስን እንዲናገር እንዲጽፍ የሚያደርግ መናፍቅ ደግሞ ንስጥሮስ በቁስጥንጥንያ ተነስቷል ማለት ነው። እሱን አውግዘው በተለያዩበት ጊዜ ነው ተዋሕዶ በሚል ስም ይሄ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነ፣ ወልደ አብ ወልደ ማርያም በተዋሕዶ ከበረ፣ ሃይማኖት ይህ ነው ብለው ወሰኑ ወሰሩ ነው። ስርዓት ሰርተው ቀኖና አበጅተው ነው የተለያዩት ያን ጊዜ ማለት ነው። ስለዚህ ተዋሕዶ ማለት አካለ መለኮት ባህሪ መለኮት ቅድመ ተዋሕዶ ለብቻ ነው የነበረ። ድህረ ዓለም ደግሞ ከመቤታችን ከቅድስት ድንግል ማርያም ከመወለዱ አስቀድሞ የስጋ ባህሪ የስጋ አካልም እንዲሁ ለብቻው ነው የነበረው። በተዋሕዶ ጊዜ ግን እመቤታችን ቅድስት ድንግል ማርያም እንደ ቃሌ ይደረግልኝ ካለችበት ጊዜ ጀምሮ የተዋሕዶ ጥንቱ ያች ቃል ናት። ያቺ እመቤታችን ምስክርነት የተዋሕዶ ጥንት ትባላለች። ከሷ ጊዜ ጀምሮ ሁለትነት ጠፍቷል። ተዋሕዶ አይተታ ለምንታዊ ቅዱስ ባስልዮስ ተዋሕዶ ሁለትነትን አጥፍቷታል። ሌሎችም ሊቃውንት ይሄንን እያነሱ ይመሰክራሉ ስለ ተዋሕዶ ማለት ነው። ስለዚህ ተዋሕዶ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆነ። አብ ቅድመ ዓለም የወለደውን ድንግል ማርያም በስጋ ወለደችው። ድንግል ማርያም በስጋ የወለደችው ቅድመ ዓለም አብ በመለኮት የወለደው ነው ብለን የምንመሰክርለት አምላክ ነው። የምናመልከው አምላክ እሱ ነው ለማለት የምንጠራበት የሃይማኖታችን ስያሜ ነው ማለት ነው ተዋሕዶ ማለት።